ቡና እየጠጣሁ ነው በእንግሊዘኛ። I eat ቡና coffee is drinking Coffee is the food. coffee is drink ሰላም እንደምን ውላችኋል? እኔ ሳምራዊት ስዩም ነኝ። ዛሬ በመንገድ ላይ አዝናኝ የሆኑ ጥያቄዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ወንድም። አቤት። ከታለንት ሲኒማ ነውና ፈቃደኛ ከሆንክ እዛች ጋር ካሜራ አለች። ኦኬ እሺ፣ ችግር የለውም። መጀመሪያ ጥያቄ በዚህ ሰዓት አዋጭ የምትለው ቢዝነስ ምንድን ነው? የኦንላይን ስራዎች። ንግድ ይመስለኛል። ንግድ መስራት ለእኔ ቲያትር ይመስለኛል። እኔ ሪል ስቴት ዘርፍ ይመስለኛል። ሪል ስቴት ዘርፍ። ፍቅረኛ ትታ ሄደች። ፍቅረኛ ሰርጓ ላይ ብትጠራ በማን ዘፈን ትጨፍራለህ? ይቅርታ አድርጊልኝ፣ ይሄ ጥያቄ መመለስ አልችልም። ምክንያቱም እኔ ዘፈንና ከዘፈን ጋር ተያያዙ ነገሮች የለብኝምና። ጸጋዬ እሸቱ። እሺ ጸጋዬ እሸቱ ምን የሚለው ፍቅረኛ ምናምን ስለሌለ ይበልኝ ያሪፍ እቴ ሰግሬሽ ለት ጥሪው ደርሶኛል አመስግኛለሁ በሚል። እሺ እንግዲህ የማንን አብነት አጎናፍር የአብነት አጎናፍር ምን በሚለው ምን ነበር? አሸኛቱም ኮፊ ኢዝ ድሪንክ። እሺ ታለንት አለኝ ብለህ ታስባለህ? አዎ ታለንት አለኝ ብዬ አስባለሁ። ምንድን ነው ታለንት? ታለንቱ በፊልም ዙሪያ ነው የኔ ታለንት ብዬ ማስበው እና በፊልም ዙሪያ ከልጅነት ጀምሮ በነገራችን ላይ አንዳንድ ፊልሞች ምናምን ነው በሰፈር በምናድግበት ጊዜ ያደኩትና የፊልም ዳይሬክተር መሆን እፈልጋለሁ። ለምሳሌ ካሜራን ስቶሪን በካሜራ መግለጽ ከልጅነት ጀምሮ እቺ ውስጤ ላይ ስላለች እና ካሜራን በታሪክ ምን ማለቴ ካሜራ በታሪክ ውስጥ መግለጽ ስለሆነ በዚህ ጉዳይ ላይ እሰራለሁ ብዬ አስባለሁና የፊልም ዳይሬክተር ሆኜ ታለንት ይሄ ነው ብዬ ስላመንኩበት የፊልም ዳይሬክተር ሆናለሁ ብዬ አስባለሁና ይሄ ነው ታለንት። ፍቅር የጀመርከው በስንት ዓመት ነው እና እንዴት ነበር? ከባድ ጥያቄ። ከባድ እንኳን አይደለም፣ ቀለል ያለ ጥያቄ ለእናንተ ነው። አሁን እሺ ትምህርት ማን ነው ፍቅር የጀመርኩት ያው 9ኛ ክፍል እያለሁ ነው ማለት በ16 አካባቢ እያለሁ የጀመርኩኝ እና እንዴት በ16 ዓመት ነው የጀመርከው? እሺ እንግዲህ በጣም ጥሩ። እንዴት ነበር? እንዴት አገኘኸው? ያስጠላል። እንደሚወራው ነገር አይደለም ግን ያስጠላል። በጣም የሚያስጠላ ነገር። ፍቅርን የሚያክል ነገር ያስጠላል አይከዱ? እንዴት ያስጠላል ማለት እንዴት ሊደብር ቻለ ማለት? እንግዲህ ያው ብዙ የሚያዩ ተመልካቾች አሉ። በዛ አንተ በነበርክበት እድሜያውን 16 ዓመት ምናምን ሆኖ የሚያዩ ካንተ ምን ይማራሉ? በዛ ታይም ትምህርታቸው ላይ ፎከስ ማድረግ አለባቸው ወይስ ደግሞ እንዴት ነው? እስቲ እሺ አመሰግናለሁ። በእኔ እድሜ ላይ ላሉ ልጆች በአሁን ላይ ፍቅር ላይ ምንም አይሰራም ብዬ ነው የሚያስበው እና ትምህርታቸው ላይ ፎከስ አድርገው ወላጆቻቸው የሚያስባቸው ቦታ ላይ እንዲደርሱና ራሳቸው የሚያሳድጉበትን ትምህርት መርጠው እንዲማሩ ነው እኔ የምመክራቸው። ፍቅር በአሁኑ ሰዓት ምንም አይሰራም። እኔም የዛለታ እንዲሁ አላውቀው ብዬ ነው እንጂ ያውቁ ኖሮ ትምህርት ላይ ነበር ፎከስ ማለት። በጣም ጥሩ። እሺ በጣም ጥሩ ትምህርት አግኝተናል። እንግዲህ በዚህ አጋጣሚ በ16 ዓመታችሁ ምናምን ያላችሁ ታዳጊዎች ትምህርታችሁ ላይ ነው ፎከስ ማድረግ ያለባችሁና ትምህርታችሁ ላይ ጠንቀራችሁ ስሩ እንላለን። ለመጀመሪያ ጊዜ ፕሌን ያበረረ ኢትዮጵያዊ ማን ይባላል? ኢትዮጵያዊ ፕሌን ያበረረ አላውቀውም። የሰራዎቹ ብቻ 2 ሰዎች ብቻ ናቸው የማውቀው። አላውቀውም። እሺ በጣም ጥሩ። እሺ ፍቅር ስትጀምር ስንት ዓመት ነበረ እና እንዴት ነበር? ፍቅር ስትጀምር 19 ዓመቴ ነበረ። ክፍለ ሀገር ነው ያው ተማሪ እያለን ስለ አንደኛ ክላስ በቃ አብረን እንማር ስለነበረ በቃ አሰመጠችኝ ማለት በቃ አብረን በጣም ተቀራረበን። ጎረቤቶች ምን እያለች ስለነበረ ተሰማመጥን። በቃ ቀጠለ፣ ግን አልዘለቀም። አሁን ሌላ 2 ዓለምኖች ነው ያለን። አሁን ግን የለችም ማለት ተለያይተናል እና ያ ጊዜ ነው የጀመርኩት በ19 ዓመቴ ነው የጀመርኩት። እሺ በጣም ጥሩ። በህልምህ ማንም ብታይ ደስ ይልሃል? በህልምህ ማንም ብታይ ደስ ይልሃል ብትይ አባት። ለምሳሌ አባቴ እኔ ትልቅ ቦታ እንድደርስ ስለሚፈልግ አባቴ የሆነ ነገር ማድረግ አለብኝ ብዬም ስለማመን በህልሜ ውስጥ አባቴ ባይ ደስ ይላል። እኔ አባቴን በጣም ስለምወደው በህልሜ ውስጥ አባቴ ባይ ይራናል አባቴ። እሺ በጣም አመሰግናለሁ አብርሃን ስለቆየ። እናመሰግናለን። እሺ እንግዲህ ተመልካቾቻችን አብራችሁን ቆዩ። ሌላ መንገደኛ እንፈልጋለን። ቡና እየጠጣው ነው በእንግሊዘኛ በልልኝ። ጉድ ፈላ። ያው ቡና ፈልቷል እንግዲህ ተመልካቾቻችን ጉድ ፈላ ብለን
ፈልቷል። ኦርሽ እንዴት ነው በእንግሊዘኛ እጠጣለሁ? እንግሊዘኛ እጠጣለሁ በልልኝ። ቡና እየጠጣ ነው በእንግሊዘኛ በልልኝ። አይ ዶንት ኖ አላውቅም። እሺ እንግዲህ አላውቅም ብሏል። ታለንት አለኝ ብለህ ታስባለህ? ችሎታ አለኝ ብለህ ታስባለህ? አዎ አለኝ። እሺ ምንድን ነው ችሎታ? ብዙ ነው። የትኛው ልንገርሽ? ያው አንዱን ለተመልካቾቻችን ዘና የሚያደርገው ብለህ ያሰብከው። ያው እንግዲህ በቲያትር ዙሪያ እየሰራሁ ታለንት ነገር ወይም በቲያትርም በውዝዋዜም ይሆናል። ዋው እንግዲህ ጥሩ ሰው ያገኘ ነው። ውዝዋዜ ይውላል። ትንሽ ያሳየና ትንሽ ይበልልን። እሺ ትንሽ በልልን ውዝዋዜው። እሺ እሺ በጣም እናመሰግናለን። ያው ያምራል። እኔ እንግዲህ እንዳልወዛወዝላችሁ ችሎታው የለኝም። በጣም እናመሰግናለን። በመጀመሪያ ጊዜ ፕሌን ያበረረው ኢትዮጵያዊ ማን ይባላል? አላውቀውም። አታውቀውም? እሺ እንግዲህ ተመልካቾቻችን ደስ የሚሉ መንገደኞችን እያገኘን ነው። እናንተም አብራችሁ እንደምትቆዩ ተስፋ እናደርጋለን። አብራችሁን ቆዩ እስከ መጨረሻው ድረስ። ሌሎችን ዞር ዞር እያልን እንግዲህ እንፈልጋለን። ጥያቄዎች ይህን ይመስላል። ጥያቄዎቹን እንዴት አገኛችሁት? በኮሜንት ሴክሽን። ለመጀመሪያ ጊዜ ፓይለት ያበረረው ኢትዮጵያዊ ማን ይባላል? እኔ ነኝ። ዛሬ ነው ይሁንና እኔ ነኝ። አገኘ። ኦኬ ለመጀመሪያ ጊዜ እንግዲህ የማታውቁ ተመልካቾች ካላችሁ በዚህ አጋጣሚ ለመጀመሪያ ጊዜ ፕሌን ያበረረው ኢትዮጵያዊ እሱ ነው ማለት ነው። እሺ በህልምህ ማንን ብታይ ደስ ይልሃል? ድንግል ማርያም። ኦኬ እሺ ድንግል ማርያምን ብሏል። እንግዲህ ተመልካቾቻችን ቡና እየጠጣው ነው በእንግሊዘኛ በይልኝ። ቡና እየጠጣው ነው በእንግሊዘኛ። ኧረ ቢያልኩኝ ያ የመሰለሽ ዝም ብለሽ ምን ይመስልሻል? ቡና እየጠጣው ነው በእንግሊዘኛ። ኮፊ ኢዝ ፉድ። ኦኬ ኮፊ ኢዝ ፉድ ብላለች። እንግዲህ ተመልካቾቻችን እናንተም ደግሞ ያላችሁን አስተያየት ኮሜንት ላይ አስቀምጡልን። ታለንት አለኝ ብለሽ ታስቢያለሽ? አዎ አለኝ። ታለንት አለሽ? በጣም ጥሩ። ምንድን ነው ታለንትሽ? እንዴ የቲያትር ተማሪ አይደለ? ተዋናይ ነኝ። ተዋናይ ነሽ? ዋው በጣም ደስ ይላል። ተውኔት ታሳይናለሽ? አሁን እንኳን ቸኩያለሁ ይለፍ። እሺ እንግዲህ ቸኩላለች። ለመጀመሪያ ጊዜ ፕሌን ያበረረው ኢትዮጵያዊ ማን ይባላል? ኧረ እኔ እንጃ አላውቀውም። አታውቂውም? እሺ እንግዲህ በስንት ዓመትሽ ፍቅር ጀመርሽ? ፍቅረኛ አልያዝኩም ገና ልጅ ነኝ፣ ተማሪ ነኝ። ተማሪ ናት። እንግዲህ እስካሁን ሰዓት ድረስ እንግዲህ ፍቅረኛ ያልያዘችው ጥሩ ምሳሌ ናት። እንደ ስሟ አብነት መሆን ትችላለች ማለት ነው። በሷ እድሜ ያላችሁ ሰዎች በደንብ ተማሩ። እሷ እንግዲህ ፍቅረኛ የላትም፣ ተማሪ ናት። እሺ የመጨረሻ ጥያቄ የሚሆነው በህልምሽ ማንን ብታይ ደስ ይልሻል? በህልሜ ፋዘሬ። ኦኬ አባትሽን ለምን? አባቴ በጣም የምወደው ለዛ። አባትሽን በጣም ነው የምትወጂው? ሴት ልጅ እንግዲህ ለአባቷ ታደላለች። እሺ በጣም እናመሰግናለን። አብረሽን ስለነበርሽ እናመሰግናለን። እሺ እንግዲህ ተመልካቾቻችን እንደዚህ እያልን ጥያቄዎቻችንን ወደ ማገባደዱ ደርሰናል። አብራችሁን ስለነበራችሁ በጣም እናመሰግነው። አብራችሁን እስከ መጨረሻው ድረስ ቆዩ። በዚህ ሰዓት አዋጭ የሚባል ቢዝነስ ምንድን ነው? መስረቅ። እንዴት መስረቅ? አሁን ላይ በስፋት የሚከናወን እሱ ነው። በቃ አሁን እሱ ነው አዋጭ። ግብር የለበት ምን የለበት ከሁሉም ነገር ድብቅቴና መስረቅ። በቃ ሌላ ምን አለ? መስረቅ። እሺ እንግዲህ ተመልካቾቻችን ሁሉም እንግዲህ ያው ዜና በልልኝ። ቡና ጠጣለው እንግሊዘኛ ላይ ብዙም አላውቅም። ኮፊ ኢዝ ድሪንኪንግ። ትታው ሄደች ፍቅረኛ ሰርጓ ላይ ብትገኝ በማን ዘፈን ትጨፍር ነበር? ትታኝ ሄደ። ስዛሬኝ አላፈቀርኩም። ይቅርታ አላፈቀርኩም። ሁለት አፍቅር ያለው ግን ጥለውኝ አልሄዱም። አብረውኛል። ለየብቻ አስቀምጫቸዋለሁ አሉ። እሺ በዚህ አጋጣሚ አንድ ኮሜዲ አግኝተናል ማለት ነው። ሁለት አፍቅሮ አያውቅም። ሁለት ፍቅረኞች ማለት ሁለት ሰው አፍቅሯል፣ ግን ደግሞ አፍቅሮ አያውቅም። ሁለት የሚያፈቅራቸው ልጆች አሉ። ያው እነሱም እንግዲህ እንዳሉ ናቸው እስካሁን ድረስ አሉ። እሺ አንተ ፍቅርን እንዴት ትገልጸዋለህ? ፍቅርን እንዴት ትገልጸዋለህ? እንደምን መልገልጸው እንዴት ይገልጸዋል? ቡና እየጠጣሁ ነው በእንግሊዘኛ በልልኝ። ኧረ እንግሊዘኛ ቡና እየጠጣሁ ነው እንግሊዘኛ ለነበረች
ኮፊ ኢዝ ድሪንክ ቢያስባል ኮፊ አይመስል እስኪ የኔ እውቀት እንደ ያክል ነው ቢያስባል ኮፊ ኢዝ ድሪንክ እንደምንም አትገልጽም አዎ ማለት እንዴት ልታፈቅር ቻልክ? አዎ ደስ አሉኝ አፈቅርኳቸው ደስ ስላሉ ነው። ስለዚህ እንግዲህ ተመልካቾቻችን ፍቅር ለሱ ደስታ ነው ማለት ነው። ቡና እየጠጣው ነው በእንግሊዘኛ በልልኝ። ቡና እየጠጣው ነው በእንግሊዘኛ አው እሺ እንግሊዘኛ ትንሽ አሁን ዛሬ ጠፋብኝ እንጂ ቡና እየጠጣው ነው በእንግሊዘኛ አይ ኢት ቡና እየጠጣው ነው በእንግሊዘኛ። እሺ እንግዲህ ፍቅር ሲጀምር ስንት አመት ነበረ? በስንት አመት ነው ፍቅር የጀመርከው? ገና ስወለድ ነው። ገና ስወለድ ያው ከእናቴ ጋር ፍቅር ነበረ። የእናት ፍቅር ያው እሱ። እሺ በጣም ጥሩ። እንግዲህ ገና ሲወለድ ጀምሮ ከእናቱ ጋር ነበረ ፍቅር የነበረው። የመጨረሻው ጥያቄ የሚሆነው በህልም ማንን ብታይ ደስ ይላል? ማን? ፓይለት ፓይለት ሰነዳ። እሺ እንግዲህ የመጨረሻው ጥያቄ የሚሆነው ያው እንደ ቦነስ ልስጥህና ታለንት አለ አይደል? የስርቆት ታለንት አለ፣ ችሎታ አለህና ከሱ በዘለለ ሌላ ተሰጥኦ ያለህ ምንድነው? በነገራችን ላይ እሱ ስርቆቱን ተውና፣ ስርቆቱ ያው እንደ ካሜራ ምናምን ስለሆነ ለፕራንክ ነው እንጂ ስራዬን አሁን እየሰሩ ያሉት የመኪና ጋራጅ ነኝ፣ መካኒክ ነኝ። የተከበረው ሙያ ነኝ፣ መካኒክ ነኝ። ዋው በጣም ደስ ይላል። እንግዲህ ተመልካቾቻችን ተጠያቂ ባለሙያ ነውና ባለሙያ ነው። በዚህ ሰዓት አዋጭ የሚባል ቢዝነስ ምንድነው? አዋጭ የሚባል ቢዝነስ ያው ከተሰራበት ሁሉም ያዋጣል። በርግጥ እንዳቀምሽ ነው። እኔ ሪል ስቴት ዘርፍ ይመስለኛል። ሪል ስቴት ዘርፍ በጣም ያዋጣል ያስባል። እየሰራህበት ነው? አይ ለወደፊት ህልሙ አለኝ። ህልሙ አለክ? በጣም ጥሩ። ሰራበታለሁ ያስባለሁ። እሺ ፍቅረኛ ትታ ሄደች። ፍቅረኛ ሰርጓ ላይ ብትጠራ በማን ሙዚቃ ትጨፍራለህ? ወይኔ ፍቅረኛ ተብትሄደ እንጨፍርም አይመስለኝም። እኔማ ማልቀስ እንጂ ምን መጨፈር ነው? እያለቀስክ ነው የምትሸኛት? እና መወዳት ሰው ነች። እንዴት ቆሜ ልድራት? ምንም አይመስለኝም። እስኪ እኔማ አላውቅም። ያው ምናልባት ድንገት ብትገኝ በማን ሙዚቃ የምትጨፍር ይመስላል? ምን ነበር? አሸኛቱም ወይ? ስለዚህ እንግዲህ ያው ትታው ብትሄድ አሸኛቱም ወይ በሚለው ነው እንግዲህ የሚጨፍርልን ማለት ነው። መሸኘት ነው። አማራጭ የለውም። ታለንት አለኝ ብለህ ታስባለህ? ታለንት ባለሙያ ነኝ፣ መካኒክ ነኝ። ታለንቴ ነው ብዬ አስባለሁ። ኦኬ መካኒክ ነህ። ስለዚህ እሱ ነው ታለንት። ከሱ ሌላ ታለንት የለህም? ከሱ ሌላ የለኝም ቢያስ የለኝም። ሌላ ታለንት የለህም። ለመጀመሪያ ጊዜ ፕሌን ያበረረው ኢትዮጵያዊ ማን ነው? ለፋኛ አታውቀውም? እሺ እንግዲህ ፍቅር ለመጀመሪያ ጊዜ በስንት አመት ነው የያዘ? ኧረ ጉድ ይዘውያለ 24 ምናምን ነው። 24 አመት ነው ለመጀመሪያ ጊዜ ተያዘ? ለ24 አመት። እስከ 4 አመት ድረስ ምንም አይነት ፍቅር ይዞ አያውቅም? ነው አዲያዘኝ። አሁን እስኪ እየሞከረኝ ነው። የት እንደሚያደርሰኝ ያለው እስኪ። እሺ እና እንዴት አገኘኸው? ፍቅር እንግዲህ ያው ደስ የሚል ነገርም አለው። ያው በተዘዋዋሪ ፈተናዎችም ይበዙበታል። እንግዲህ ፍቅር ያው ሲፈተን ነው እንደ ወርቅ እንግዲህ አብረቅርቆ የሚወጣው ቢያስባለሁ። እንግዲህ ጥሩ ነው፣ እስካሁን ባለው ጥሩ ነው። እሺ እንግዲህ የመጨረሻ ጥያቄ የሚሆነው በህልም ማን ብታይ ደስ ይላል? በህልም ዋው በህልሜ ማን ባይ ደስ ይለኛል? እናቴን ብታይ ደስ ይላል? ለምን? ያው አብረን አይደለንም፣ ትንሽ ተራሪቀን ያለነው። ትናፍቃኛለች። በህልሜ ባገኛት ደስ ይለኛል ቢያስ። ስለዚህ በአካል ስለተራራቃችሁ በህልም ብታያት እናትን በህልም ብታያት ደስ ይላል? በጣም ደስ ይላል። እሺ በጣም እናመሰግናለን አብረን ስለነበርክ። እሺ እንግዲህ ተመልካቾቻችን እስካሁን ድረስ አብሬያችሁ የቆየሁት እኔ ሳምራዊት ስዩም ነበርኩኝ። የመንገድ ላይ ጥያቄዎቻችን ይሄንን ይመስሉ ነበረ። ይሄንን የታለንት ሲኒማ የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌላ ቀን በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።